ሰላም ሰላም እንዴት ናችሁ? እንኳን ወደ ኢትዮ ሞባይል ማሰልጠኛ በሰላም መጣችሁ። ለዛሬ ደግሞ ይዤላችሁ የመጣሁት የአንድን ስልክ ሲፒዩ ታይፕ መለያ ሶፍትዌር ይሆናል ማለት ነው። እሱም ምንድነው እዚህ ጋር እንደምታዩት ፒዲቲ ይላል ፕላትፎርም ዲቴክተር ማለት ነው። ዲቴክተር እንደምታውቁት አብዛኞቻችሁ ቴክኒሻኖች ታውቁት ትችላላችሁ። ነገር ግን የማታውቁት ያግዛችኋል ብዬ ነው ያመጣሁላችሁ። ይሄ ፕላትፎርም ዲቴክተር የሚባለው ሶፍትዌር እያንዳንዱን ስልክ እንዴት አድርገን ሲፒዩ ታይፕ መለየት እንደምንችል በዳውንሎድ ሞድ ሊሆን ይችላል፣ በኤዲት ሞድ ሊሆን ይችላል፣ በፋስት ቡት ሞድ ሊሆን ይችላል፣ እንዲሁም በቴስት ሞድ ሊሆን ይችላል። አንዳንዱ ነገር ይሄ ሶፍትዌር በቀላሉ ያግዘናል ማለት ነው። እንደምታዩት እዚህ ጋር ኮኔክት ዲቫይስ ዩኤስቢ ኬብል ሆልዲንግ ቦዝ ቮሊዩም በተን ይላል። ይህንን የሚልበት ምንድን መሰላችሁ? አንድን ስልክ ዳውንሎድ ሞድም ሆነ ፋስት ቡት ሞድም ሆነ ኤዲቢ ሞድም ሆነ ስናስገባ ቮሊዩም ዳውን ኢንድ አፕ ልንጫን ግድ ይለናል ማለት ነው። ስለዚህ እሱን ከተጫን በኋላ ምሳሌ ዳውንሎድ ሞድ ከገባልን በኋላ የአንድን ሳምሰንግ ሲፒዩ መለየት እንችላለን ማለት ነው። ከለይም በኋላ ኬዛችንን በቀላሉ ማስወገድ እንችላለን ማለት ነው። እናም የአንድን ስልክ ኬዝ ለማስወገድ በቀላሉ ሲፒዩ ታይፕ መለያ ሶፍትዌር ነው። ይህን ሶፍትዌር ከፈለጋችሁ ቴሌግራም ቻናላችን ላይ ያለላችሁ ጆይን በማድረግ እና ሼር በማድረግ ገብታችሁ ማውረድ እና መጠቀም ትችላላችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ